ሰላም ዩቲዩብ ሰላም ነው። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ውሎ በሳውዝ አፍሪካ ምን ይመስላል፣ እንዲሁም ደግሞ የምግብ ዋጋቸው እና የተወሰነ ደግሞ የቤት እቃ ዋጋቸው ምን ይመስላል የሚለውን ላሳያችሁ ነው። ተከታተሉኝ። እዚህ ጋር ያው እንደምታዩኝ ወደ መንገድ ላይ ነኝ። ወደ ሱፐር ማርኬት እየሄድኩኝ ነው እና ይሁት መንገዱ በጣም ነው የሚያምረው። ዛፎቹ ሁሉ ነገር ከተማው ጸዳቱ ምናምን በጣም ያምራል። አሁን ላይ ያው ኢትዮጵያም እንትን እየተለወጠች ነው፣ ያው እያማረባት ነው እና እንሂድ ወደ ሱፐር ማርኬት። እዚህ ጋም ደርሻለሁ ወደ ሱፐር ማርኬት። እስቲ እየገባሁኝ ነው አንዳንድ ፍሩቶች ምናምን ለመግዛት፣ ለእናንተም ዋጋውን ለማሳየት። እስኪ እዚህ ጋር አፕሎች አሉ፣ ባናና፣ ኦሬንጅ። አሁን እዚህ ጋር 1.5 ኬጂ 30 ብር ነው የሚሸጡት። እዚህ ያያችሁ ዋጋቸው አሪፍ ነው በጣም። የተለያየ አይነት ፍሩቶች አሉ፣ ቴምር፣ ባናና። አሁን እዚህ ጋር 1.5 ኪሎ ግራም ባናና አሁን ይሄ 39 ብር ነው የሚሸጡት እና በጣም አሪፍ ነው ዋጋቸው። 39 ብር ማለት በኢትዮጵያ ስንት መሰላችሁ? በኢትዮጵያ ያው ስታስቡት 250 ብር አካባቢ ነው፣ ግን ያው በዚህ አሪፍ ነው ዋጋቸው። ኮኮናት ይወላችሁ ጥሬ ኮኮናት 30 ብር ነው የሚሸጡት። ኮኮናት ትልቅ ነው በጣም። ለቹ ግሬፖች አሉ። ግሬፕ አሁን እዚህ 44 ብር ነው የሚሸጡት። 44 ብር ማለት ያው በኢትዮጵያ ስታስቡት 310 ብር አካባቢ ነው። ያው እኛ ያው እዚህ እንደምንኖረው ስለሆነ የምናስበው ያው በጣም አሪፍ ነው፣ ቺፕ ነው። አፕል አያችሁ፣ አፕል 34 ብር ነው። 1.5 ኪሎ ግራም 34 ብር ነው የሚሸጡት። በአረንጓዴው አለ፣ በቀይ አለ። ያው በፈለጋችሁት መርጣችሁ 34 ብር ነው የሚሸጠው። 34 ብር ማለት ያው እንደነገርኳችሁ ነው። በዚህ ሲታሰብ ያው አሪፍ ነው። እዚህ ጋር ደግሞ የተለያዩ ቺያ ሲዶች አሉ። አሁን ቺያ ሲድ በጣም አሪፍ ነው ለልጆች ምግብ ላይ ጨምረን ብንሰጥ፣ ለእኛም ጁስ ላይ አድርገን ብንጠጣው በጣም ጤናማ የሆነ ነገር ነው። አሁን እዚህ ጋር የወላችሁ ቺያ ሲድ ስንት መሰላችሁ የሚሸጡት? 89 ብር ነው። 89 ማለት በኢትዮጵያ ስታስቡት 640 ብር አካባቢ ነው። አሪፍ ነው ዋጋው። እዚህ ጋር የገበታ ቂቤ ያለ፣ የተለያየ ሳይዝ ያላቸው። አሁን ይሄ ገበታ ቂቤ ለኬክ ለተለያዩ ነገሮች ያው መጠቀም ትችላላችሁ። 54 ብር ምናምን ነው የሚሸጡት። አሁን ይሄንን
በትንንሹም አለ ይኸውላችሁ። አሁን እዚህ ጋር በትንንሹ ግራሙ ሚያንሰው ማለት ነው ወደ 300 ግራም ነው 400 ግራም። ያው ይሄ አሁን 36 ብር ነው የሚሸጠው። which is 36 ብር ማለት 250 ብር አካባቢ ነው በኢትዮጵያ። ግን በዚህ አሪፍ ነው። እዚህ ጋር ደግሞ የኑድልስ ዋጋ አለ የተለያየ አይነት ሆት አሁን የቺዝ ፍሌቨር ነው ውስጡ 5 ፍሬ ነው የሚይዘው። ይሄ ሆት ነው። ይሄ አሁን 105ቱን ፒስ የሚሸጡት 150 ብር ነው። ሆት ደግሞ የሆነው አለ የሚያቃጥለው ማለት ነው። ይሄ ኑድልስ ካወቃችሁት የኮሪያ ኑድልስ ሆኖ በጣም ነው የሚጣፍጠው። ይሄ ሆቱ ደግሞ የሚያቃጥለው 190 ብር ነው የሚሸጡት 189 5ቱን ፒስ ማለት ነው። ይሄ 189 ነው 5ቱ ፍሬ። ኖርማልም ይሁን በፒስም አሁን ይሄ ይሸጣል። ሆቱ በፒስ 42 ብር ነው አንዱ ፍሬ 42 ብር ነው የሚሸጠው። 42 ብር ማለት በኢትዮጵያ 300 ምናምን ብር ነው 300 ብር ነው የሚመጣው። ያው እና የተለያየ አይነት ፍሌቨርም ያለው አለ። ኖርማል የማያቃጥሉ የሆኑ ኖርማል ኑድልሶች አሉ 30 ብር 20 ብር የሚሸጡ አሉ። ሱፐር ማርኬቱ በጣም ሰፊ ነው። በጣም ነው የሚያምረው። ብዙ አይነት እቃዎች አሉ። የቤት እቃዎች አሉ። ሁሉንም ያሟላ ነው። እዚህ ጋር ያላችሁ የውሃ ጆክ አለ። አሁን ይሄ የውሃ ጆክ 49 ብር ነው የሚሸጠው 39 ብር ትንሹ። እዚህ ጋር አሁን እቺ አሁን የጁስ መጠጫ 24 ብር ነች 170 ብር ማለት ነው በኢትዮጵያ። ታምርም ያት 124 ብር ነች። አሁን እቺ ጆክ አሁን 34 ብር ነው የሚሸጠው። እዚህ ጋር የቅመም እቃ 34 ብር 240 ብር በኢትዮጵያ ማለት ነው 34 ራንድ። ያው ብር እያልን ነው እኛ ስለለመደብን የምንጠራው። ያው ራንድ ነው የሚሉት። እዚህ ጋር ያላችሁ ላንች ቦክስ አለ። የኬክ መስሪያ መስታወቶቹ ፓይሬክስ አለ እና በጣም ቺፕ ናቸው እነዚህ በ50 ብር ናቸው። በፍሬም ከፈለጋችሁ በሴትም ያው ይሸጣል። የኬክ ፕሌቶች የተለያዩ ነገሮች አሉ። እዚህ ጋር ያላችሁ ኮፊ አሁን 69 ብር ነው ሙሉ ቦክሱ ማለት ነው። አንድ ቦክስ ኮፊ 69 ብር። ኮርን ፍሌክስ አያችሁ 8 ብር። ኮርን ፍሌክስ ቦክሱ 8 ብር ነው የሚሸጡት። እዚህ ጋር ደግሞ ያላችሁ ኤር ፍራየር አለ። ዋፍል መስሪያ አለ። ኤር ፍራየር አሁን 1200፣ ዋፍል አሁን ከ300 ብር። ያው እንደ ሳይዙ ዋጋው ይለያያል። ከ300 ብር ጀምሮ አለ።
እዚህ ጋር አሁን የተዘጋጁ ምግቦች ይሸጣሉ። የተለያየ ሆት ዶጎች፣ ቺክን፣ ሳምቡሳዎች ፓክድ አድርጋችሁ መውሰድ ትችላላችሁ። አሁን ይሄ በጣም ቺፕ ነው። አሁን አንድ ሳሙሳ 10 ብር ነው። 10 ብር ነው የሚሸጡት። 10 ብር እስከ 15 ብር። እዚህ ጋር ያላችሁ የልጆች ፖሬጅ፣ አሁን የልጆች ፖሬጅ አሁን ይሄ 49 ብር ነው። ገንፎ የምትሰጧቸው ማለት ነው ለልጆች ሰርታችሁ። የወለችውን ለውዝ 44 ብር ነው። 44 ማለት ያው በኢትዮጵያ 310 ብር አካባቢ ነው። ግን በዚህ በጣም አሪፍ ነው። ፒዛ የወላችሁ የተዘጋጁ ፒዛዎች 190 ብር። ያይናውን ገዝታችሁ ማሞቃችሁ ነው የምትበሉት። ያው ኢዚ ነው። ያው እኔ እንዲህ አይነት ነገር ብዙ አንጠቀምም፣ ግን ለሚሰራ ሰው ያው እነዚህ ነገሮች ዋጋቸውም ፒክ ለማድረግም ያው ኢዚ ናቸው። እዚህ ጋር የወላችሁ የበርገር ዳቦዎች 6 ፒስ አሁን ይሄ 28 ብር ነው። 6 ፍሬ የሀት ዳግ ዳቦ ሀት ዳግ ምስተሩበት፣ እንዲሁም የበርገር ዳቦዎች አሉ 29 ብር። 6 ፍሬ 29 ብር ማለት በኢትዮጵያ 180 ብር አካባቢ ነው። ግን ያው ቺፕ ነው በጣም ዳቦ። ያው ምግቦች፣ ምግብ ነክ ነገሮች ቺፕ ናቸው። በተለያየ አይነት ደረቅ ከፈለጋችሁ እንደ ምርጫችሁ ነው። ኩኪሶች አሉ። እዚህ ጋር የተለያዩ አይነት ኩኪሶች አሉ፣ ዳቦዎች እና በጣም ነው የሚጣፍጡት። አሪፍ አሪፍ ነገሮች አሏቸው። እዚህ ጋር ደግሞ ያላችሁ የዮገርት ዋጋ አሁን 42 ብር። አይችሁ እርጎ በተለያየ አይነት ፍሌቨር 42 ብር ነው። ትልቅ ነው በጣም ሳይዙ። 38 ብር 42 ብር። እርጎች እነዚህም በጣም አሪፍ ናቸው። በስትሮበሪ በኮኮናት በተለያየ አይነት አለ። 38 ብር 42 ብር ተመሳሳይ ናቸው ዋጋቸው። ትልልቅ ነው በጣም ሳይዙ። አሁን እቺን 29 ብር ነትን አነስ ትላለች ሳይዟቸው 29 ብር 500 ግራም ነች። ግራም 29 ብር ማለት በኢትዮጵያ ስታስቡት 180 ብር አካባቢ ነው። በዚህ በጣም አሪፍ ናቸው። እዚህ ጋር የልጆች 6 ፍሬ እነዚህ የልጆች እርጎ ናቸው እና 24 ብር ናቸው። 6 ፍሬ 24 ብር ነው የሚሸጡት። አሪፍ ነው በጣም። ያው እኛ ብር የምንለው ስለለመደብን ነው እንጂ
ራንድ ነው ያው የሀገሩ እንትን ራንድ ነው። ለምዶብን ያው ብር እንላለን። እዚህ ጋር ያላችሁ የዋፍል መስሪያ 300 ብር በጣም ቺፕ ነው። 300 ብር ማለት በኢትዮጵያ 2100 አካባቢ። የጁስ መስሪያዎች ራሱ አሉ። አሁን እዚህ ጋር አሁን የጁስ መስሪያ የተለያየ አይነት አለ። 250 ብር፣ 300 ብር፣ 400 ብር እና ይሄን ይመስላል ተመልካቾቼ በከፊሉ። እናም ሰብስክራይብ እያደረጋችሁ አበረታቱኝ። ስላያችሁልኝ አመሰግናለሁ። እናም እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ቴንክ ዩ ባይ